ይሄንን ቪዲዮ እስከ መጨረሻው እንድትሰሙት እፈልጋለሁ። እስከ መጨረሻው ከሰማችሁ በኋላ ከዛ በኋላ የፈለጋችሁትን መወሰን ትችላላችሁ። እስከ መጨረሻው ግን ስሙት። ባረከላሁ ፊኩም። ሰሞነኛ የተነሳ ነገር አለ። እኔ በነገራችን ላይ የሆነ ሰው ተነስቶ ሰላወራ ተነስቼ ማውራት ብዙም ጊዜ ደስ አይለኝም። ከአብዛኛው ህዝብ ጋር ግር ማለትም ደስ አይለኝም። አብዛኛው ሰው እንደዛ ስለሆነ ማለት ነው። ግር ማለት በጣም ነው የሚያስጠላው፣ ግልጽ ነው። ነገር ግን አንዳንድ ጊዜ የሆነ ቦታ ላይ ማውራትና መናገር ያለባችሁ ቦታ ስላለ እኔም መናገር አለብኝ ብዬ ሰላማንኩበትኝ መናገር እፈልጋለሁ። ሰሞኑን የተነሳ ነገር አለ። የተነሳው ነገር ምንድነው? ሴት ልጅ ማስተማር ትችላለች ወይስ አትችልም በሚለው። በዚህ ዙሪያ ላይ ክርስቲያን ወገኖች ምስልምና ሴቶችን ጨቆኗን እያሉ ሴት ልጅ ማስተማር እንደማትችል አድርገው ሲያቀርቡ ተመልክቻለሁ። ቪዲዮዎችን ቆራርጠው ማለት ነው። በመጀመሪያ ደረጃ ምንድነው ዝንጀሮ የራሷ መላጣ አይታያትም የሚል ነገር አለና እናንተም መጀመሪያ የራሳችሁን መላጣ ድፈኑ። እሺ፣ የራሳችሁን መላጣ ምንድነው ጸጉር አብቅሉበት። መጀመሪያ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 34 ላይ ሴቶች በማህበር ዝም ይበሉ ብሎ ያዘዛችሁ እናንተን ነው እንጂ እኛ አይደለንም። ህግ እንደሚል ደግሞ እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም እናለ። ስለዚህ ተገዢ ባለሽን ተገዢ ቤትሽ ቁጭ ብለሽ እንጂ በፍጹም እንድትናገሪ አይፈቀድልሽም። ለሴት በማህበር መካከል መናገር ነውር ነውና ነውር ስለሆነ ምንም ሊማሩ ቢወዱ መማር እንኳን ከፈለግሽ በቤታቸው ባሎቻቸውን ይጠይቁ ብሏል። ስለዚህ ባላችሁን ጠይቁ። እሺ፣ እዚህ መጥታችሁ እኛ ጋር አታውሩ። እናንተ ጋር እንድታወሩ በፍጹም አይፈቀድላችሁምና። ሲቀጥል ወደ እስልምና ስመጣ እስልምና አላህ Subhanahu Wa Ta'ala ሴት ልጅ አታስተምር ብሎ በሐዲስና በቁርአን የተነገረበት አንድም ቦታ ላይ የለም። ሲቀጥል ደግሞ አንድ የሚከለክል ቦታ የለም። በተቃራኒው የሚፈቀድበት ቦታ እንዳለ እኔ በማስረጃ ሰጣችኋለሁ። እንደዚሁም ብዙ ሙስሊም ወንድሞችና እህቶች የተወዛገባችኋሉ። የሴት ልጅ ድምጽ አውራ ነው ባክሽ የሴት ድምጽ ምናምን እያላችሁ ታወራላችሁ። አንድ ቦታ ላይ የሴት ልጅ ድምጽ አውራ ነው እያለ የሚናገር የቁርአንም ሆነ የሐዲስ ማስረጃ የለም። ገጽ ነው። በሌለ ነገር አታውሩ። አሁን እኔ ቀጥታ ማመጣላችሁ ምንድነው የመሻይኾችን ፈተዋ ራሱ አመጣላችኋለሁ። ሴት ልጅ በወንድ ፊት ማስተማር እንደምትችል በመጀመሪያ ደረጃ በመነገራችን ላይ ማለት ነው እስልምና ሴት ልጅ አታስተምር አይልም። ማስተማር ትችላለች። ግልጽ ነው። ይሄን ሁሉም ዑለሞች ይስማማሉ ማስተማር እንደምትችል። ነገር ግን ምንድነው ልዩነት ያለው ሲባል በወንድ ፊት ማስተማር ትችላለች ወይስ አትችልም በሚለው ላይ ነው። በዚህ ደግሞ ማስረጃው ከፍ የሚለው የትኛው ነው በሚለው ላይ ማስረጃ እናመጣለን። ሴት ልጅ ማስተማር እንደምትችል በመጀመሪያ ታላላቅ ሙሐዲሶች የነበሩት አንሻ ረዲየላሁ ዐንሃ ጨምሮ እነ ፋጢማ እነ ታላላቅ ሰሃቢያቶች ማለት ነው እነ ሙሰለማ ታላላቅ ሰሃባዎች ከነሱ ነው ሐዲስን የዘገቡት። ወደኛ ያስተላለፉልን ከነሱ ዘግበው ነው እንጂ በምልክት ቋንቋ አይደለም የነገሯቸው በዛን ሰዓት። ግልጽ ነው። ሐዲስን በሚያስተላልፉ ሰዓት ሐዲስ የተላለፈልን ከሰሃባዎች ከታላላቅ ሙሐዲስ ሴቶች ነው። አንሻ ረዲየላሁ ዐንሃ ብቻ ከ2220 ምናምን ሐዲስ አስተላልፋለች። እነ ኡሙ ሰለማ እነ ፋጢማ ረዲየላሁ ዐንሃ እነ ኸዲጃ ረዲየላሁ ዐንሃ በጣም ብዙ ሰሃባዎች ሐዲስን አስተላልፈውልናል። ስለዚህ እነሱ ያስተላለፉልን ደግሞ ለወንዶች ነው። ወንዶች ሲያስተላልፉ እነሱ ሀያ ስለሌላቸው አይደለም ሀያ የላቸው ምናምን እያላችሁ እዚህ ጋር የምታወሩት። ሲቀጥል የተከለከለው ታዲያ ምንድን ነው ከተባለ ድምጽን ማለስለስ ነው። ለዛም ነው አምላካችን አላህ Subhanahu Wa Ta'ala በሱረቱል አሕዛብ ምዕራፍ 33 ቁጥር 32 ላይ ያ ኒሳ አነቢይ እናንተ የነብዩ ሚስቶች ሆይ ለስቱና ከአሐዲም ሚን ኒሳ እናንተ ልክ እንደማንኛውም ሴቶች አይደላችሁም። እንተቀይቱና አላህን የምትፈሩ ከሆነ ፈላ ተخضعن بالقول በንግግራችሁ ድምጻችሁን አታለስልሱ አለ። ንግግራቸውን አይደለም እዚህ ጋር የከለከለው ነገር ግን የከለከለው ነገር ምንድነው ከተባለ ድምጽን ማለስለስ ነው። طيب فيطمع الذي في قلبه مرض ከልቡ ላይ መረጥ ወይም በሽታ ያለበት ሰው ስለሚፈተን እንዳታለስልሱ ድምጻችሁን ብሎ ነው እንጂ የከለከለው። وقلنا قولا معروفا እንደውም ምንድነው ያለው መልካም ንግግርን ተናገሩ ብሎ ነው የፈቀደ። ተናገሩ በፍጹም አልከለከለንም። ግልጽ ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም በልጓኒ ወለው አያ ብለዋል። አንዲት ንግግር ከኔ ብትሆን አስተላልፉ ብለዋል። ስለዚህ እኔ ከጌታዬ የደረሰኝ ከመልእክተኛው ሰለላሁ ዐለይሂ ወሰለም የደረሰኝ እያንዳንዱን ነገር አስተላልፋለሁ። የሚከለከለኝ ምንም ነገር የለም። ያለ ማስረጃ ዝም ብላችሁ አታውሩ። ሲቀጥል ደግሞ ምንድነው የመሸይኾችን ፈተዋ ቀጥያ አስቀምጥላችሁ የነ ሼህ ኢብኑ ባዝ ታላላቅ የሱና ዑለሞች በነገራችን ላይ ኢብኑ ባዝን እንግዲህ ሁላችሁም ታውቁታላችሁ ያስባሉ። ስና እንከተላለን እያላችሁ የምታወሩ ሰዎች ኢብኑ ባዝን አናቅም አትሉኝም። ስለዚህ የኢብኑ ባዝን ቀውል አመጣላችኋለሁ ፈታውን። እሱን እስከ መጨረሻው ሰምታችሁ ራሳችሁን ወይ ውቀሱ ወይም አስተካክሉ።
በተጨማሪ አትሳደቡ። የምትሳደቡ ሰዎች መሳደብ በነገራችን ላይ የሙስሊም ባህሪ አይደለም። በጣም አስጠሊታ የሆነ ነገር መሳደብ ነው። እናንተን አላህ ሂዳያ ይስጣችሁ ነው የምላችሁ። አትሳደቡ። የሆነ ነገር እንኳን ማስተማር ካለባችሁ ትክክል አይደለሽም እንኳን ብላችሁ ከተናገራችሁ ከስድብ አይ ይሄ ነገር ስህተት ነው ብላችሁ ሞግቱ። ያንን ነገር ለምትናገሩት ነገር ደግሞ ማስረጃ አቅርቡ። ያለ ማስረጃ ዝም ብሎ ሰዎችን ጀጅ ማድረግ ልክ ስላልሆነ ማለት ነው። ያን ነገር ሰላመንኩበት ነው እንጂ ዝም ብላችሁ እናንተ ግር ሳላላችሁ ተነስታችሁ እኔ ተነስቼ ግር ማለት ብዙ አልወድም። በጣም ነው የሚያስጠላኝ ነገር ማለት ነውና ሰሞኑን ደግሞ ድምጽሽ ደስ ይላል ድምጽሽ አምራ ምናምን እያላችሁ አብራችሁ ግር የምትሉ ወንዶች ብሎክ አድርጋችሁ ዞር ማለት ትችላላችሁ። እኔ ተከታተልን ብዬ አልጠራኋችሁም። ስለዚህ ፎሎዊን አንስታችሁ መሄድ ትችላላችሁ። እሺ እኔ ተከታተሉኝ አላልኩኝም። ድምጽ የሚፈትናችሁ ከሆነ መሄድ ትችላላችሁ። እኔ ግን ዲኔ ግን አልከለከለኝም። ዲኔን አስተላልፋለሁ። ማንንም አይከለከለኝም። እሺ እናመሰግናለሁ። አላህ ይحفظكم። በንግግር ያስቀየምኳችሁ ካላችሁ አፉ በሉኝ። ወደ ፈተዋው إذا ننتقل إلى رسالة أخينا حيدر عبد الله أبو ديان من السودان. أخونا يقول: هل يجوز للمرأة أن تخطب في جمع من الناس فيه رجال ونساء وبواسطة مكبرات الصوت باسم الدين وتصوير تلك الندوة كما يسمونها بأفلام الفيديو ويتم توزيعها داخل وخارج البلد وكل ذلك باسم الدين؟ وهل في الإسلام قاعدة اسمها الغاية تبرر الوسيلة؟ هذه الخطبة لا حرج فيها، وأن المرأة تخطب الناس وتذكر الناس وإن كان فيهم رجال لا منع من ذلك بالصوت العادي، لا بالخضوع ولا بصوت آخر منكر، كما قال جل وعلا: فلا تخضعن بالقول يا نساء النبي لستن كأحد من النساء لستن كأحد من النساء إن اتقيتن فلا تخضعن بالقول فيطمع الذي في قلبه مرض وقلن قولا معروفا. إذا كانت الخطبة قولا معروفا ليس فيه شيء مما يعتبر خضوعا بالقول والمقصود النصيحة، فقد نصح الصحابيات وغير الصحابيات، نصحوا الرجال ونصحوا النساء، والله يقول سبحانه: والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر، ويقول سبحانه: ونحسن قولا ممن دعا إلى الله وعمل صالحا، وهذا يعم الرجال والنساء جميعا. فإذا خطبت وذكرت ودعت إلى الله فلا بأس بذلك بشرط الصيانة والبعد عن الخلوة بأي رجل من غير محارمها ومع الحجاب، كل هذا لا بأس به. أما التصوير هذا هو الذي ينكر، فإنها لا تصور إلا إذا كان تصويرها وهي مستورة متحجبة في وجهها وكل شيء، فلا يضر تصويرها، لكن جنس التصوير ينبغي ألا يفعل في هذه المسائل، بل ينبغي أن يقيد بأن يسجل سماعا من دون صورة، لأن الصورة أصلها ممنوع ومحرم، كما قال النبي صلى الله عليه وسلم: أشد الناس عذابا يوم القيامة المصورون. فلا حاجة إلى التصوير ولا حاجة إلى تصويرها، ولكن يسجل الكلام، تسجل الخطبة والموعظة وينفع الله بها من يشاء من دون حاجة إلى التصوير. نعم. بارك الله فيكم. صوت المرأة ليس بعورة. ايش؟ الأساس أن صوت المرأة ليس بعورة. نعم. كيف كونها في الصلاة يعني بالتسبيح يكون فتنة؟ اي نعم. صوت المرأة ليس بعورة، لا إشكال في هذا.